Nature everyone, welcome to my channel. Today we're gonna learn about a very important topic in chemistry called hybridization of orbitals, and I will teach you hybridization in the easiest way for exams. So ዛሬ የምንማረው በጣም ኢምፖርታንት የሆነ ቶፒክ ነው ስለ hybridization እና ለኤግዛም በሚሆን መልኩ በአጭሩ በግልጽ በጣም ዲቴል ባንገባም ለፈተና እንዲረዳን አድርጌ በደንብ እናየዋለን። So hybridization of orbitals. So it is the process of anatomic orbitals by rearranging themselves to form the new types of orbitals called hybrid orbitals. So hybridization of orbitals ስንል ስሙ እንደሚነግረን hybridization ማለት መቀየጥ ነው አይደለ? መቀየጥ መቀላቀል። So የኦርቢታሎች መቀየጥ ወይም መቀላቀል ነው። ስለዚህ አቶሚክ ኦርቢታሎች ራሳቸውን ሪአሬንጂንግ በማድረግ ሃይብሪድ ኦርቢታል የተባለ ኒው ታይፕ ኦፍ ኦርቢታል ፎርም የሚያደርጉበት ፕሮሰስ ነው ማለት ነው። hybridization ማለት ያ ነው። ሶ hybridization in chemistry ምንድነው ጥቅሙ? ምንን እንድንረዳ ያደርገናል ስንል ሼፕ ኦፍ ሞሌኪውሎችን እንድንረዳ ያደርገናል፣ ቦንድ አንግሎች እንድንረዳ ያደርገናል፣ እንደውም ደግሞ how atoms bond together የሚለውንም ደግሞ እንድናቅ ያደርገናል፣ እንድንረዳ ያደርገናል ማለት ነው። ሶ የተለያዩ ታይፕስ ኦፍ hybridized orbital አሉ። sp sp2 sp3 sp3d sp3d2 የሚባሉ የተለያዩ ታይፕስ ኦፍ hybridized ታይፖች አሉ ማለት ነው። ሶ በዚህ ቪዲዮ የምናየው እነዚህን ታይፖቹ እንዴት አድርገን መለየት እንችላለን፣ በተሰጠን ጥያቄ እንዴት አድርገን እነዚህ መለየት እንችላለን የሚለውን ነው የምናየው ማለት ነው። ሶ የተወሰኑ ስቴፖች ይኖሩናል ማለት ነው። አንደኛ ነገር ካውንት ኤሌክትሮን ሪጅንስ አራውንድ ዘ ሴንትራል አተም። እንግዲህ ሃይብሪዳይዜሽን የምንሰራው ለሴንትራል አተሙ ነው እንጂ ለሌላው ለዚህ ስኬለታል ስትራክቸር ላይ ያሉት ለተርሚናሎቹ ለነዛ አይደለም የምንሰራው፣ ለሴንትራል አተሙ ነው የምንሰራው ማለት ነው። ሃይብሪዳይዜሽን እና ሪጅኖችን ካውንት ማድረግ አለብን። ሪጅኖችን ስንል ለምሳሌ ይሄ ሲንግል ቦንድ፣ ዳብል ቦንድ፣ ሎን ፔር፣ ትሪፕል ቦንድ ምናምን የምንላቸው ማለት ነው ሴንትራል አተሙ ላይ ያሉትን። ሶ ያን በመጠቀም ለምሳሌ ኤስፒ ሁለት ሪጅኖች አሉት። እንዲሁም ደግሞ 180 ቦንድ አንግሉ 180 ዲግሪ ነው። ሼፑ ሊኒየር ነው። ስለዚህ ቅድም ሃይብሪዳይዜሽን ስናቅ ምንም እንድንረዳ ያደርገናል ብለናል፣ ቦንድ አንግሉንም እንድንረዳ ያደርገናል ብለናል። ስለዚህ ኤስፒ እንደሆነ ካወቀን ያ ሃይብሪድ ኦርቢታል 180 ዲግሪ እንዳለው ቦንድ አንግሉ እንረዳለን፣ ሼፑ ሊኒየር እንደሆነ እንረዳለን ማለት ነው። ስለዚህ ኤስፒ2 ከሆነ ሪጅኑ 3 ነው። ስለዚህ ቦንድ አንግሉ 120 ነው፣ ሼፑ ደግሞ ትሪያንጉላር ፕላነር ነው ማለት ነው። ስለዚህ ሃይብሪዳይዜሽን አወቅ ነው ማለት እነዚህ ነገሮች በሙሉ አወቅም ማለት ነው። ሶ ወደ ኔክስት ስቴፕ ስንሄድ ደግሞ how to count ሪጅኖችን እንዴት ነው የምንቆጥረው ስንል ለምሳሌ በተሰጠን ሲንግል ቦንድ ካለ እሱን እንደ አንድ ሪጅን ነው የምንቆጥረው። ዳብል ቦንድም ካለ እንደ አንድ ነው። ትሪፕልም ካለ እንደ አንድ ነው። ኢቨን ሎን ፔር ካለም እንደ አንድ ነው የምንቆጥረው ማለት በቃ ኤቭሪቲንግ ካውንትስ አስ ዋን ሪጅን ማለት ነው። ተማሪዎች ብዙ ጊዜ ኮንፊዝ የሚሆኑት እዚህ ጋር ነው። ለምሳሌ ዳብል ቦንድ ሲኖር እንደ ሁለት የመቁጠር፣ ትሪፕል ቦንድ ሲኖር እንደ ሶስት የመቁጠር፣ ያ በጣም ስህተት የሆነ ነገር ነው። ስለዚህ ዳብልም ቦንድ ይኖራል፣ ሲንግልም ቦንድ ይኖራል፣ ትሪፕልም ቦንድ ይኖራል፣ እንደ አንድ ሪጅን ነው ማለት ነው የምንቆጥረው። እንዲሁም ደግሞ እዚህ ጋር እንድታስተውሉት የምፈልገው ነገር ሎን ፔር ስንል ሴንትራል አተሙ ላይ ያለውን እንጂ ይሄ ተርሚናል አተሞች ላይ ያለውን ሎን ፔር አይደለም። ሴንትራል አተሙ ላይ ሎን ፔር ካለ እሱ ነው እንደ ሪጅን ቆጥረን የምንቆጥረው ማለት ነው። ሶ ለሃይብሪዳይዜሽን የሚጠቅመን ሴንትራል አተሙ ላይ ያለው ሎን ፔር ነው ማለት ነው። ሶ ኔክስት ደግሞ ኤግዛምፕል ነው። ለምሳሌ ካርቦን ዳይኦክሳይድ አለን አይደል? አለን ስትራክቸሩን ኦክሲጅን ዳብል ቦንድ ካርቦን ዳብል ቦንድ ኦክሲጅን ነው። ሪጅን አራውንድ ካርቦን በካርቦን አሁን ሴንትራል አተሙ ካርቦን ነው። ስለዚህ ካርቦን ላይ ያለው ሪጅኖቹ ስንት ናቸው? ሁለት ናቸው እዚህ ጋር። ምክንያቱም ዳብል ቦንድ ሲኖር እንዳንድ እንቆጥረዋለን። እዚህ ጋር ዳብል ቦንድ አለን፣ ስለዚህ ሁለት ዳብል ቦንድ አለን ማለት ነው። እዚህ ጋር አንድ፣ እዚህ ጋር አንድ፣ ስለዚህ ይሄንን እንደ ሁለት እንቆጥረዋለን። ስለዚህ እንደዚህ ከሆነ ደግሞ ኤስሲፒ ሊኒየር ነው፣ ኤስሲፒ ነው እና ሊኒየር ነው ደግሞ ሼፑ አይደል? አሁን እንግዲህ ይሄን ስትራክቸር እንዴት ሳለው የሚለውን ያው ሉዝ ስትራክቸር የሚባል አለ፣ በሱ ነው የምናውቀው። ለምሳሌ ሉዝ ስትራክቸር እንዴት እንደምስለው በዚህ ብናይ መጀመሪያ የምናደርገው ቫለንስ ኤሌክትሮን ነው የምንሰራው። ቶታል ቫለንስ ኤሌክትሮን ለምሳሌ ካርበን አቶሚክ ነምበሩ 6 ነው አይደለ? ስለዚህ ቫለንስ ኤሌክትሮኑ 4 ነው። 4 እናደርጋለን ሲደመር ኦክሲጅን ደግሞ ኦክሲጅን እዚህ ጋር 8 ነው። ቫለንስ ኤሌክትሮኑ ስንት ነው የሚሆነው? 6 ነው አይደለ? 4 ሲደመር 6 ስንት ይሆናል?
10 ይሆናል። አሁን ይሄንን ከዛ በኋላ ደግሞ ስኬለታል ስትራክቸሩ ስላለን ሴንተራል አተሙ የሚሆነው ማን ነው? ካርበን ነው። ከዛ ኦክሲጅን እናደርጋለን። ኦክሲጅን ከዛ በኋላ ምንድነው የምናደርገው? ኦክቴት ሮል ነው የምናደርገው አይደለ? ለተርሚናል አተሞቹ። ስለዚህ ተርሚናል አተሙ ማን ነው? ኦክሲጅን ነው። ስለዚህ ለሱ ፉልፊል እናደርጋለን ማለት ነው ኦክቴት ሮል። ስለዚህ እዚህ ጋር 1 2 አለን። ስለዚህ እንሙላ 1 2 3 4 5 6 ከዚህ ጋር 7 8 ሆነ ማለት ነው። ሞላ 8 እዚህ ጋርም 1 2 አለን። ስለዚህ 1 2 3 4 5 6 ከጨመርንበት 8 ሞላ። ነገር ግን እዚህ ጋር ሴንትራል አተሚ 8 አልሞላም። ሶ ዳብል ቦንድ በማድረግበት ጊዜ ሁሉም ፉልፊል ያደርጋል 8 ማለት ነው። ሜክ መልቲፕል ቦንድ በማድረግ ያው ሴንትራል አተሙ 8 እስኪሞላ ድረስ ስለምንሄድ ማለት ነው። ስለዚህ አሁን እዚህ ጋር አንድ ሪጅን አለን፣ እዚህ ጋርም አንድ ሪጅን አለን። ስለዚህ ሁለት ሪጅን ካለን ይሄ ነገር ኤስፒ ነው ማለት ነው። ስለዚህ ሃይብሪድ ኦርቢታሉ ኤስፒ ነው። ስለዚህ ባወቅን ጊዜ አንደኛ ነገር ሃይብሪዳይዜሽን አወቅ ነው ታይፑን። ሁለተኛ ነገር ደግሞ ሊኒየር እንደሆነ ሼፕ አወቀን። በዛ ላይ ደግሞ ሊኒየር ከሆነ ቦንድ አንግሉ ስንት ነው የሚሆን ማለት ነው? 180 ነው ማለት ነው። ስለዚህ ሃይብሪዳይዜሽን ሰራ ነው ማለት ይሄን ነገሮችን በዛው እያወቅን ነው የምንሄድ ማለት ነው። አናዘር ኤግዛምፕል በምናይበት ጊዜ እዚህ ጋር ሚቴን አለ ማለት ነው። ሚቴን ሪጅኑ አራውንድ በካርበን ዙሪያ 4 አሉ። 4 ካለ ደግሞ ኤስፒ ስር ነው። ይሄንንም እንየው። ካርበን ስንት ነው ያለው? ባላንስ ኤሌክትሮኑ 4 ነው አይደለ? 4 ሲደመር ሃይድሮጅን 4 አለን። 8 ኤሌክትሮኖች ይኖሩናል ማለት ነው። ከዛ ካርበን ሃይድሮጅን ስኬለታል ስትራክቸሩ ስላለን ከዛ እዚህ ጋር 1 2 3 4 5 6 7 8 ሞልተውልናል ማለት ነው። ስለዚህ እዚህ ጋር አንድ ሪጅን አለን፣ እዚህ ጋር 2 ሪጅን አለን፣ እዚህ ጋር 3 እዚህ ጋር 4 ያው አንድ እያረኩኝ ቆጠርኩት። ይሄ 1 ነው፣ ይሄ 1 ነው፣ ይሄ 1 ነው፣ ይሄ 1 ነው። አጠቃላይ 4 አለን። 4 ሪጅን ካለን ደግሞ ኤስፒ 3 ነው ማለት ነው ሃይብሪድ ኦርቢቱ። ሶ ይህንን አወቀን ማለት ነው። ስለዚህ ሃይብሪድ ታይፑ ምንድነው? ኤስፒ 3 ነው ማለት ነው። ሌላ ኤግዛምፕል በምናይበት ጊዜ ደግሞ እዚህ ጋር አለን ቦሮን ትራይፍሎራይድ አለን። አሁን እዚህን እንይ እስኪ። አሁን ቦሮን ማለት 5 ነው አይደለ? 5 ከሆነ አቶሚክ ነምበሩ 3 ነው ማለት ነው። ቫላንስ ኤሌክትሮኑ 3 ሲደመር ፍሎሪን ማለት 9 ነው። ቫላንስ ኤሌክትሮኑ 7 ነው። 7 ሲባዛ በ3 21 ይሆናል። ይሄ ድምሩ 24 ኤሌክትሮኖች ይሆናል ማለት ነው። ከዛ ስኬለታል ስትራክቸሩን እንስለው። ፍሎሪን ሲያውኔ 8 እንሞላለን። 8 ባለወይ እዚህ ጋር ምስልላችሁ ሼፕ ልክ ላይሆን ይችላል። ምክንያቱም ቅድም ትራጎናል ፕላነር ይባላል፣ ቴትራሄድሮን ይባላል። እሱን በሌላ ቪዲዮ ኔክስት እናየዋለን። ሼፓችን ራሱ አሳሳላችን ዋጋ አለው። እዚህ ጋር ግን ያው ይሄ ቪዲዮ ኮንሰርን የሚያደርገው ታይፑን እንዴት መለየት እንችላለን የሚለውን ስለሆነ ነው እንጂ ሼፑ በጣም ማተር አለው ማለት ነው። እዚህ ጋር እንደምታዩት አንድ ሪጅን አለኝ፣ እዚህ ጋር አንድ ሪጅን አለኝ፣ እዚህ ጋር አንድ ሪጅን አለኝ። ስለዚህ ስንት ሪጅን አለኝ ማለት ነው? 3 ሪጅን አለኝ። ስለዚህ 3 ሪጅን ካለው ደግሞ ኤስፒ 2 ይሆናል ማለት ነው። በጣም ቀላል ነው። ሃይብሪዳይዜሽን በእንደዚህ አይነት መልኩ እንሰራለን ማለት ነው። እስኪ አሁን ዲ ያለበት እኔ እዚህ ጋር ሞኒ ያለን እስኪ ይሄን እንየው። ፎስፈረስ ፔንታክሎራይድ የተባለውን ኮምፓውንድ እንይ። ፎስፈረስ ማለት ያው ሉዊስ ስትራክቸሩን በመሳል የምናውቀው ፎስፈረስ ማለት 15 ነው። ስለዚህ ቫላንስ ኤሌክትሮኑ 5 ነው። 5 ሲደመር ክሎሪን ማለት ቫላንስ ኤሌክትሮኑ አቶሚክ ነምበሩ 17 ነው። ቫላንስ ኤሌክትሮኑ 7 ነው። 7 ሲባዛ በ5 35 ነው። ስለዛ 40 ይሆናል ማለት ነው። 40 ኤሌክትሮኖች አሉ ማለት ነው። ስኬለታል ስትራክቸሩ ስንለው ፎስፈረስ፣ ክሎሪን 1 2 3 4 5 ሰራን። ስለዚህ 8 እንሞላለን ማለት ነው። ይሄንን 8 አሁን ስለገባን 8 እንሞላለን ማለት ነው። ፉልፊል ማድረግ ስላለብን ኦክቴትሩን መጀመሪያ ስኬለታል ስትራክቸር ነው። ስለዚህ 8 ሞልተናል። 8 ሲባዛ በ5 40 ነው። ለሴንተራል አተሙ እንቆጥርለት። እዚህ ጋር አንድ አለኝ፣ እዚህ ጋር አንድ፣ እዚህ ጋር አንድ፣ እዚህ ጋር አንድ፣ እዚህ ጋር አንድ ሪጅን አለኝ። ስለዚህ በአጠቃላይ 1 2 3 4 5
5 ሪጅን አለኝ ማለት ነው። 5 ሪጅን ካለኝ ደግሞ በሴንተር አለተሙ አራውንድ ሴንተር አለተሙ ማለት ነው። ፎስፈረስ ነው ሴንተር አለተሙ 5 ሪጅን አለኝ ማለት ደግሞ ሃይብሪዳይዜሽኑ ምን ይሆናል? sp3d ይሆናል ማለት ነው። በጣም ቀላል ነው። እንዲያረግን ነው የምንሰራው ማለት ነው። ቀጣይ የመጨረሻ ኤግዛምፕል ስናይ እዚህ ጋር እስኪ ሎን ፔር ሲኖረው እንዴት ነው የምንሰራው የሚለውም ማለት ነው። ይሄን በምንሰራበት ጊዜ አሁንም ሉዝ ስትራክቸሩን እንሰራለን። ሳልፈር አቶሚክ ነምበሩ 16 ነው። ስለዛ ቫለንስ ኤሌክትሮኑ 6 ይሆናል። 6 ሲደመር ፍሎሪን ከሆነ 9 ነው። ስለዚህ አቶሚክ ነምበሩ 9 ከሆነ ቫለንስ ኤሌክትሮኑ 7 ይሆናል። 7 ሲባዛ በ4 28 ነው። አጠቃላይ 34 ኤሌክትሮኖች ይኖሩኛል ማለት ነው። ስኬለታል ስትራክቸሩን ልሰራው ሳልፈር ፍሎሪን 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 ሰለሉ ከዛ ፉልፊል እናድርግ ኦክቴት በኦክቴት ሩል ማሟላት ስላለብን 8 እንሞላለን። አሁንም 8 ተርሚናሉ ማለት ነው። ተርሚናል አተሞችን 8 ሞላን። አሁን 8 ስንሞላ ስንት ነው የሚሆነው? 8 ሲባዛ በ4 32 ነው የሚኖረን። ስለዚህ 2 ኤሌክትሮን ትርፍ ስላለን ትርፍ ካለን ደግሞ የምናስቀምጠው ሴንተር አላተሙ ላይ ነው ማለት ነው። እዚህ ጋር ሳልፈር አይታችሁት ከሆነ ኦክቴት ሩልን አያሟላም ማለትም ይበልጣል። ከኦክቴት ከ8 ይበልጣል። እዚህ ጋር አይደለ ስንት ነው ያለን? 10 ነው የሚሆንብን። ስለዚህ ይሄ ሳልፈር እነ ፎስፈረስ ምናምን ኤክስፓንደሩን ይባላል። እሱን ኤክስፓንደሩን ስለሚያሟሉ እንደዚህ ከ8 በላይ መሸከም አቅም አላቸው። ስለዚህ አሁን ሳልፈር ከዛ በላይ ነው ማለት ነው የሚይዘውና አሁን ሃይብሪዳይዜሽኑ ጋር በምንመለስበት ጊዜ ሪጅኑን እንቁጠር። እዚህ ጋር አንድ አለኝ፣ እዚህ ጋር አንድ፣ እዚህ ጋር አንድ፣ እዚህ ጋር አንድ። ኢቭን ይቺ ሎን ፔሯ እንደ አንድ ነው የምትቆጠረው ማለት ነው። ይቺ ሎን ፔሯን ሁለቱን እንደ ይቺን አንዷን ዶት እንደ አንድ አይደለም የምንቆጥረው፣ ሁለቱን ዶት እንደ አንድ ነው የምንቆጥረው ባይ ዘ ወይ። ስለዛ አንድ አድርገን ቆጠርን። ስለዚህ እዚህ ጋር አንድ አለኝ፣ 2 3 4 5 አለኝ ማለት ነው። ስለዚህ 5 ሪጅን ካለኝ ደግሞ sp3d ይሆናል ማለት ነው ሃይብሪዳይዜሽኑ። ስለዚህ ሃይብሪዳይዜሽን በጣም ቀላል ነው። ያው ለፈተና በሚሆን መልኩ ነው። ለዛሬ ያለኝ ቪዲዮ ይሄን ይመስላል እና አንድ ፕራክቲስ ሞር ኩዌስችን ቱ ማስተር ሃይብሪዳይዜሽን ያው በጣም okay. Thank you for watching. If this helped you, don't forget to like, share and subscribe. See you in the next video. Bye bye.